ወልዳም ከሆነ ግዴታ የዲኤንኤ ምርመራ ሳምፕሉን ይዤ መሄድ አለብኝ። ግዴታ ማስመርመር ጋር ይሄን ውጤት ማወቅ አለብኝ። ምን አሰማኝ ያለችበትን አሳየኝ። ከዚህ በኋላ ሁለታቸው መሀል ላይ ችግር እንዳይፈጠር ልጁን ዲኤንኤ ማስመርመር ውጤቱ ይፋ መሆን አለበት። ግዴታ ነው ይዛን ለማሳየታችን እንዳደርገው የምታስገድደኝ ምንም መጥፎ ነገር ልታረጋችን ነው። ለምንድን ነው እንደዚህ የምታረጋው? ለምንድን ነው እንደዚህ የምታረጋው? ሲጀመር ታሳየኛለህ ወይስ አታሳየኝም? መጥፎ ነገር እንዳደርግ አታስገድደኝ። ታሳየኛለህ ወይስ መጥፎ ነገር ልታረጋብኝ አትችልም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ ያለውኝ እግዚአብሔር ይመስገን። ጠፍቻለሁ። ያው ሁላችሁም ቪዲዮ ላይ እያያችሁኝ አይደለም፣ እየመጣው አይደለምና ሰሞኑን ጠፍቼ ነበርና አሁን ዛሬ ደግሞ ያው ልመጣ ፈልጌ አይደለም የመጣሁት። አስገዳጅ ጉዳይ ማለት የሆነ ጉዳይ ገጥሞኝ ነው የመጣሁት። እናንተንም እንደ ምስክር ለማቆም ነው የመጣሁት። የሆነ ሰው እዚህ ቦታ ላይ እንድገኝ ፈልጎ ነው። ሰው የሌለበት እኔ እዚህ ቦታ ላይ መጥቼ አላውቅም። ለመጀመሪያ ጊዜ ነው የመጣሁት። ማለት ሰው ጠርቶኝ ነው የመጣሁት። ያው ያ ሰው ማን እንደሆነ ሲመጣ ታዩታላችሁ፣ እኔም ነግራችኋለሁና ከዛ ባለፈ ደግሞ ያው ባለፈው ስንጨቃጨቅበት፣ ስንከራከርበት፣ ስንፋለጥበት የነበረው ጉዳይ ያው መፍትሄ ሊያገኝ ይመስለኛል። እኔ ያው በዚህ አጋጣሚ ልናገር ብዬ ነውና እዩ ወልዳለች። ያው ሁላችሁም ፎቶ ምናምን ተለቆ አይታችኋል። እና እዩ ወልዳለች። ያው ዲኤንኤ ምርመራውም ሊደረግ ጊዜ እየተጠበቀ ነው። ልጁ ትንሽ እስኪጠነክር ምናምን ያው ናሙናም ለመውሰድ የሆነ ነገር ለመውሰድ ትንሽ ጊዜ 1-2 ሳምንት ምናምን እየተጠበቀ ነው ያለውና ያው ደስ ብሎናል። ማለት እውነቱ ሊወጣ ስለሆነ ሃይሚና ብሩክ ሊታረቁ ሊስማሙ ስለሆነ የነበረው ውሸት በቃ ሊጋለጥ እንደሆነ የዩም ስራ ምናምን አሁን የልጅ እናት ሆናለች። ያው ተዋሻለችም ብለን አንጠብቅም፣ እሷም ቢሆን ማለት ነው። ግን ከሷ በላይ ደግሞ ዲኤንኤ አለ። ያው ዲኤንኤ ወጥቶ እውነቱ ወጥቶ ልናይ ነውና ብቻ አሪፍ ነገር ይሆናል ብዬ አስባለሁ። እንደገና አባትየውም አለ። አባትየውም ተጨንቆ ነበር፣ ቢኒያም በጣም ተጨንቆ ነበርና እውነቱን አውቆ አባትነት ሊሰጠው ነው ማለት በእምነት ያጣውን አባትነት ያው ዲኤንኤው ተመርምሮ ምናምን አባትነቱን እሱን ማረጋግጦ የልጅ አባት ሊሆን ነውና እኔ በጣም ደስ ብሎኛል። እንኳን በሰላም ተገላገልሽ ለማለት ፈልጋለሁ በዚህ አጋጣሚ ማለት ነው። ያው እኛ ክፉ አናስብም ሰው ላይ፣ ግን አንቺ ያደረግሽው ነገር ከዚህ በፊት ልጁ ከመወለዱ በፊት ምናምን ያደረግሽው ነገር ጸጽቶሽ አሁን በስተመጨረሻ ይቅርታ ትጠይቂያለሽ ብዬ ተስፋ አደርጋለሁ። ማለት ልቦናሽ ይመለስ ነው ምለው። ማለት አሁን ምንም ልታረጊ አትችልም፣ ልትዋሺም አትችይም። በቃ ምንም ማድረግ የማትችይበት ሁኔታ ተፈጥሯል። በቃ ምንም ማድረግ የማትችይበት ሁኔታ ማለት ነው። ግን ቢሆን ልጁ እንዲመረመር ዲኤንኤ እንዲመረመር ነው የሚያደርገውና አንቺ ይቅርታ ጠይቀሽ ያው ወደ ህግም የሚሄደውን ነገር እንድታስቆሚ ነው ምን ፈልገው። ብቻ ስሰማ ደስ ብሎኛል፣ በመውለድሽ ደስ ብሎኛል። እውነቱም ሊታወቅ በመሆኑ በጣም ደስ ብሎኛልና ዛሬ መጣሁት ይሄን ለማውራት አይደለም። ያው እንደ ከመጣው አይቀር ላወራ ብዬ ነው። እና ዛሬ የመጣሁት የሆነ ሰው ቀጥሮኝ ነው። ቢኒያም ይባላል፣ ታውቁታላችሁ። የሃይሚ ጓደኛ ነኝ ብሎ መጥቶ ነበር ከዚህ በፊት ከአዲስ አበባና ዛሬ መጥቻለሁኝ ላገኝ ፈልጋለሁ ምናምን በጥብቅ እኔ ፈርቻለሁ በጣም። ማለት ንግግሩ በጣም ኮስተር ብሎ ነው እየተናገረኝ የነበረው። በጣም በቃ እኔ ሰዎች በነገራችን ላይ ሰዎች አሉ እዛች ጋር ማለት ችግር ከተፈጠረ ያው እነሱ እንትን እንዲሉኝ ማለት ንግግሩ ደስ አላለኝም። ማለት ኮስተር ብሎ ጓ ብሎ ምናምን ነው እያወራኝ የነበረውና ብቻ ሲመጣ እናያለን። ካሜራዬንም ደብቃለሁ፣ ምክንያቱም ላይለቀቅ ይችላል። የሆነ ማይሆን ነገር ከተፈጠረ ይሄን ቪዲዮ ምናልባት ላለቀው ይችላል። ካሜራዬን ደብቄ እሱ ሲመጣ ይሄን ቦታ ማላቀውም እንደዚህ አይነት ቦታ ለምን እንደፈለገኝ ማላቀም እኔ እንጃ። ብቻ ሰዎች ስላሉኝ ትንሽ ተረጋግቻለሁ። እዛች ጋር ሰው አስቀምጫለሁና የሆነ ችግር ከተፈጠረ ከዚህ በፊት ማስቀየመነው የሸኘነውና ማለት አስቀየመነው ስል የሚፈልገውን ነገር ሳያገኝ ነው ሄደው፣ በዛ ሳይናደድ አይቀርም በጣም ማለት ነው። እና ያለበትን ስሜት እኔም አላቅም፣ እዛ የተፈጠረውንም አላቅም። ከሃይሚ ጋር ያለውን ነገር አዲስ አበባ እያለ ብቻ ዛሬ መጥቻለሁ፣ ላገኝ ፈልጋለሁ። እንዲህ አይነት ቦታ እንደዚህ አይነት ቦታ እስከ ዛሬም ቪዲዮ ሰርቼ አላቅም። ሰው የሌለበትን ቦታ ለምን እንደፈለገኝ አላቅም። ብቻ እንግዲህ ሲመጣ ያለውን ሁኔታ እናያለን። እስኪ አብራችሁ እናንተም ካሜራውን ደብቅና የሆነ ቦታ ላይ ካሜራውን ደብቀን እስኪ ካሜራውም እንዳያስኩ እንዳያቅ
እንደብቀዋለን ማለት ነው። ትንሽ እንደዚህ ገባ በልና ወደዛ ውስጥ እሱ ጋር ይታይ ሲመጣ ገባ ትላለሽ እና ካሜራማን ይዣለውና አካባቢው ላይ ዛፍ ምናምን ስላለ እዛ ስር ካሜራውን ታስቀምጠውና አንተ ወደዛ ሄድ ትልልኛለህ። ካሜራውን ግን በስተክክል አስቀምጥልኝ ያለውን ሁኔታ ሁሉም እንዲያይ ስለምፈልግ ነው ማለት ነው። እንግዲህ ቤተሰቦች መጥተዋል። ያለውን ሁኔታ ሰላም ያርሲ ሰላም አሉ። እግዚአብሔር ይመስገን። እንዴት በሰላም ነው የፈለኩ? አዎ በሰላም ነው የፈለኩ እና ብቻ ንግግር ደስ አይልም ነበር። ስታወራኝ ያለበት ሁኔታ ምናምን ደስ አይልም ነበር። እኔም እየፈራው ነው እዚህ የመጣሁት። አዎ ምን መሰለህ ትንሽ ጉዳዩ ከበድ ስለሚል ነው። ምክንያቱም በጠዋት ይሄን አጋጣሚ ስሰማ ነው የመጣሁት። ለዛም ነው ከዛ በፊትም አንተም ላገኘ ሞክሬ ብዙ ጊዜ ታውቃለህ እንደቀጣይ። አይ እኔ እንደዛ አይነት ነገር ማለት ማውራትም መናገርም አልፈልግም፣ ከአንተም ጋር መገናኘት አልፈልግም ብዬ ነበር። እኔ ጓ ብለህ እንደዚህ ምናምን እንትን ስትለኝ እውነቱን ለመናገር እኔ ፈርቼ ነው የመጣሁት ሲጀመር ማለት ነው። በጣም ለምንድን ነው የፈለከኝ አሁን ንገረኝ ማለት። እኔ ማውራትም አልፈልግም። ከዚህ በፊት ብዙ አውርተን እንትን ብለናል። እኔ ማውራትም አልፈልግም። ቪዲዮም አቁሜያለሁ። ቪዲዮ የሚባል ነገር መስራትም አቁሜያለሁ። እኔም እኮ እዚህ ጋር ይኸውልህ ቪዲዮ ምናምን ብዬ አይደለም የመጣሁት። ጉዳዩ ሲሪየስ ስለሆነና ከባድ ስለሆነ ላገኘ የመጣሁት ብቻም ላገኘ የፈለኩት ለዛ ነው። ምክንያቱም ማቲያስንም ያላገኘሁት አንተን ግዴታ ስለማምንና ከዚህ በፊት አንዴ ስላገኘው ነው ትረዳኛለህ ብዬ ስላሰብኩኝ ነው አንተን ላገኘ የመጣሁት። ብቻም የቀጠርኩ አብረን እንድናወራ በደንብ እንወያይበት ስለፈለኩኝ ነው። ምንም እኮ የሚያስቆጣ ነገር የለውም። አይ እኔ ተቆጥቼ ሳይሆን አንተ ደውለህ ስትናገር ልክ አልነበረም ንግግር ማለት ኮስተር ብለህ ነበርና ችግር አለ ወይ የተፈጠረ ነገር አለ ወይ? አይ ምንም የተፈጠረ ነገር የለም። ግን ደግሞ እንዳጋጣሚ ሰው ደውሎ ነው ነገረኝ። ግን ይሄን ግን እናንተ ምን ነገሩኝ አልፈለኩም ነበር። አጋጣሚው ነው ኢየሩስ ወልዳለች ምናምን ተብያለሁ። ይሄ ነገር ለማረጋገጥ ነው የመጣሁት። ወልዳም ከሆነ ግዴታ የዲኤንኤ ምርመራ ሳምፕሉን ይዤ መሄድ አለብኝ። ግዴታ ማስመርመር ፈልጋለሁ። ይሄን ውጤት ማወቅ አለብኝ። እና ይቅርታ አድርግልኝና እኔ አያገባኝም ማለት ምን አገባኝ? ምን ማለት ነው አያገባኝም? በቃ እንዴ አንተ እኔ ጋር መምጣት ለምን እኔ ምን ላድርግ ማለት ለምን ፈለከኝ? እኔ አልገባኝም ነው አይደለም። ቆይ አንተ ያለችበትን ቦታ ታውቃለህ? እርግጠኛ ስለሆንኩኝ ነው። አውቃለሁ እኮ እንድታሳየኝ ስለምፈልግ ይሄ ነገር ቆይቶ የሚታሰብበት ጉዳይ አይደለም። መስተካከል ያለበት ነገር ነው። ምክንያቱም ነገ ከነገ ወዲያ ልነው የሚገባ ጉዳይ አይደለም። እንደ ከዚህ በፊቱ ምናምን እኔ ትቼ ልሄድ ምናምን እየቀለድኩኝ እንደዛኛው ጊዜ ዝም ምላችሁ ምናምን አይደለም። ቁርጭ ነው የመጣሁት። ይሄ ነገር ሳይሳካ የተምንቅንቅ አለ። ይገባኛል፣ ግን እኔ እንደዛ አይነት ነገር ውስጥ መግባት አልፈልግም። ምክንያቱም አንተም ገብታ ምንም የተፈጠረ ነገር የለም ከዚህ በፊት። አሁንም ሌላ ብጥብጥ እንዲፈጠር እኔ አልፈልግም እና በዚህ ጉዳይ ልታወራኝ ከሆነ እኔ እንድታወራኝም አልፈልግም፣ ማውራትም አልፈልግም። ይቅርታ አድርግ። አሁን እኔ በተገቢው መንገድ በጨዋ መንገድ ነው እያወራው ያለው። ይሄ ውጤት ይፋ መሆን አለበት፣ መታወቅ አለበት። ለዛም ነው አንተ እንደውይ ብቻ ላገኝ የፈለኩት። እናም ያለችበትን ቦታ ደግሞ ግዴታ ታሳየኛለህ። እኔ ለምንድን ነው ማሳይ ማለት ሌላ ችግር ለምንድን ነው እኔ የምፈጥረው ሰው ላይ? ምንም የሚፈጠር ችግር የለም። በእኔ ጣሉ ችግሩን እኔ በአንተም የምጥለው ነገር የለም። እኔ ቤተሰብ አይደለም ቤተሰብ ነኝ። እኔም እኮ ግን እንደዚህ አይነት ነገር ውስጥ አልገባም ብዬ ቁጭ ብያለሁ። ራሳቸው ይፍቱት ማለት ልጁ ተወልደዋል፣ በቃ ራሳቸው ያስመርሙ ነው ምናምን ብዬ አንተ መተህ እንደገና አሳየኝ ሄደዛ አምጡ አታምጡ ሌላ ጸብ ከሚፈጠር እኔ እንደዚህ አይነት ነገር አልፈልግም። ይቅርታ አድርግልኝ። እኔ መግባትም አልፈልግም። ጉዳዩ ላይ እኮ መግባት ስላልፈለክ አይደለም። ኦልሬዲ ገብተህበታል፣ መጥተሃል ልታገኘኝ አይደል? እኔ ንግግር ስላስደነገጠኝ ነው። ምን ችግር ተፈጥሮ ነው ከዛ ድረስ መጥቶ በዚህ ጠዋት ማላቀው ቦታ ላይ በዛ ላይ የጠራኝ እና እኔ ምንም በማላቀው ነገር ስለሆነ እኮ አይደለም። አሁንም ይሄ ነገር እኔ ሰዎች አሉኝ የዲኤንኤ ምርመራ በ24 ሰዓት የሚጨርሱ ሰዎች አሉኝ። በቃ ከአዲስ አበባ ለዛም ነው በጠዋት ተነስቼ የመጣሁት። ሳምፕሉን ይዤ ቶሎ ተመርምሮ ይሄ ነገር ይፋ መሆን አለበት ብዬ ነው ማስበው። ምክንያቱም እኮ እኔ በአንተ መንገድ እንድታገኛቸው ነው ፈልገው። እኔ በእኔ መንገድ ምንም ነገር ልነግርህም ላሳየህም የምችለው ነገር ምንድነው? አንተ ያሉበትን እያወቅ እንዴት ነው? አውቃለሁ። በቃ ራሳቸው ይፍቱት እኮ ነው እያልኩ ያሉት እንጂ ሌላ ነገር አይደለም። ራሳቸው ይፍቱት። እንደ ከዚህ በፊት በጥቼ ብዙ ነገር ምንም ነገር ሳላደርግ ነው የሄድኩት። እንደ ከዚህ በፊቱ ደግሞ ይሄ ነገር ጥግ ድረስ መሄድ ካለብኝ አሁን ላይ ወደ ውሳኔዎቼ ነው ተቃርቤ የመጣሁት። በቃ ምንም ከማድረግ ወደ ኋላ አልልም። ይሄ ነገር ለማስተካከል ማለት ነው። እንደዚህ በፊት ትቶ ይሄዳል ምናምን ነገር አይደለም። እኔ ተታሂድ ወይ እዚህ ቁጭ በል እኔ አያገባኝ። የሚያገባኝ ነገር የለም። እንደፈለክ ማድረግ ትችላለህ። ከፈለክ ዲኤንኤ ልጁንም ይዘህ ዲኤንኤ ማስመርመር ትችላለህ።
ግን እኔ በእኔ መንገድ እኔ ደውለ እንደዛ ስትናገር በቃ ደንግጬ ነው የመጣው። ምን ተፈጥሮ ነው አዲስ አበባ ላይ ምን ተፈጥሮ ነው ምን ችግር እንትን ተፈጥሮ ነው ምናምን ብዬ ነው እንጂ አገኘኝ አይደለም። ይቅርታ አድርገኝ። በጨዋ መንገድ እየጠየቁ ነው አይደል? እኔም እኮ በጨዋ መንገድ ምንድን ምን አለ ያለችበትን ቦታ እንድታሳየኝ እያልኩ ነው ያለው። እስከ ጠየቁ ድረስ በስነ ስርዓት ልታሳየኝ ይገባል አይደል? እሱ እኮ የራሳቸው ፕራይቬሲ ነው። እነሱም ማሳየት አልችልም እኔ ሲጀመር ማለት ነው። ማንኛውንም ሰው እየወሰድኩ እነሱ ጋር እንትን ልወስድ አይደለም ሲጀመር ማለት ነው። ምንድነው ማንኛውም ሰው የምትለኝ? እሺ አንተ ሄደህ ምንድነው የምታደርገው እዛ እነሱ ጋር? የማደርገው እኮ እኔ ስለማውቅ ነው የጠየቅኩ የጠራው እዚህም ብቻ ላገኝ የፈለኩ እኮ ለዛ ነው። እሺ አሳየው፣ ወሰርኩ በግድ አምጡ ልትል ነው? ችግር የለውም። እሱን እዛ ሲሄድ ማድረገው እንዴ ስለማውቅ አንተ አይመልከት ብቻ እነሱ ያሉበትን ቦታ አሳየኝ ነው ያልኩት። በጣም ብዙ ሰዎች ታውቃለህ ከኔ ውጪ ማለት ነው። ለምን እነሱን ለመጠቀም አያሰብክ? እነሱ ጋር ሄደ ያለውን ቦታ ያሳዩዋል። እኔ ብቻ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይቅርታ አድርግልኝ። እኔ ባደውልኝ ደስ ይለኝ ነበር። ነገሩን ቀለል አድርጋ አይተዋልና እንዳየው ነው። በጣም ተናድጄ ነበር፣ ግን ነገሮችን ረጋ ብዬ ይሄ ነገር ባስተካክሎ ይሻላል ብዬ ነው። በጉልበት የሆነ ነገር መጠቀም አቅቶኝ አይደለም። እኔም እሱ ማለት እንደዚህ አይነት ነገር እንደሚፈጠር እየፈራሁ ነው የመጣሁት ከንግግር አንፃር ስሰማህ ማለት ነው። እኔ እንደዚህ አይነት ነገር ልፈጥር አይደለም። እኔ ሰላማዊ ሰው ነኝ ማለት ምንም ነገር እንዲፈጠር አልፈልግም። በቃ የመጣሁት ችግር ካለ ችግሩን ተነጋግረን እንድንፈታ እንጂ ወደ ድሮ ነገር ተመልሰን አሁን መፍታት ካለባችሁ ችግር አለ እያልኩ አይደለም ያለሁት። ለምን አሰማኝ? ያለችበትን አሳየኝ። ከዚህ በኋላ ሁለታችሁ መሀል ላይ ችግር እንዳይፈጠር ልጁ እንዴት ነው ማስመርመር ውጤቱ ይፋ መሆን አለበት ግዴታ ነው። ይዛን ምንም ችግር የለውም። ምንም እኮ የሚፈጠር ነገር የለም። እነሱ መስጠት ፍላጎት ከሌላቸውስ እሷ ልጇን መስጠት ፍላጎት ሲጀመር ከተወለደ 2 ቀን ነው የሆነው። ከትላንት ወዲያ ነው የተወለደ። እንደዛ አይነት ሁኔታ ውስጥ ሆኖ እንዴት ነው ካሱ ሳምፕል የሰው ህይወት ሲታመዝ ዝም ማለት አለብኝ? ዝም በልም ዝም አትበልም። አሁን እኮ እኔ ሄደ መውሰድ ትችላለህ ብያለሁ ያለውን ነገር። እኔ ከአዲስ አበባ ድረስ መጥተህ እዚህ ድረስ ለዚህ ጉዳይ ከሆነ እኔ እንጃ። ከአዲስ አበባ ድረስ ተነስቼ የመጣሁት በጧት እንደ ከዚህ በፊት ብዙ ነገር ጥዬ ምናምን መጣሁ አይደለም። በቃ ምክንያቱም ይሄ ነገር መስተካከል አለበት። ከነገ ወዲያ ዛሬ ልል አልፈልግም። ነገር ዛሬውን ታሳየኛለህ ወይስ አትሳየኝም? አጭራ ማለት እንደዚህ አይነት ነገሮች ሲጀመር መግባት አልፈልግም። ለዚህ ከሆነ የጠራኝ ቢቀርብ ይሻላል ሲጀመር ማለት ነው። ወዴት ነው የምርቀው? ና ወደዚህ ተጋብለህ አሁን ያለበትን ቦታ ብታሳየኝ ይሻላል። እሱ ያለችበትን ቦታ አሳየኝ። እኔ ሲጀመር አላውቅም ያለችበት ማለት ነው። ይቅርታ አድርግ። እንድናደድ ለምንድን ነው የምታደርገኝ? እኔ እንድትናደድ ምናምን ፈልጌ አይደለም። ይኸውልህ በጣም እያናደድከኝ ነው ያለው። ገብቶሃል? እኔ እንድትናደድ ፈልጌ አይደለም። ለዚህ አይነት ጉዳይ ከሆነ የመጣው እንደ በፊቱ አሁን ዝም ብሎኝ ይሄዳል ምናምን አይነት ነገር ነው እያሰብኩ ያለው። አንደኛ ከዚህ በኋላ ወደ ውሳኔ ነው የሚገባው። ይሄ ነገር ካልተስተካከለ ሁሉም ሰው ላይ እየተደረገ ያለው ነገር ላይ እርምጃ ወስደሉ። ምክንያቱም በጣም ተናድጄ ነው የመጣሁት። አሁን ይሄ ነገር መስተካከል አለበት፣ መቋጫ አለበት። ምክንያቱም ውጤቱ ይፋ መሆን አለበት። ግዴታ ሳምፕሉን ይዤ መሄድ አለብኝ ከዚህ ማለት ነው ግዴታ። ለዛ ደግሞ አንተ አንዱ መንገድ የምትሆነው አንተ ነህ። ምክንያቱም ታሳየኛለህ። እኔ እሱን ማድረግ አልችልም። ምን ማለት ነው ማድረግ አልችልም ማለት? ማድረግ አልችልም በቃ እነሱ ሲፈልጉ ዲኤንኤ ያስመርምሩ። ምክንያቱም በዚህ ነገር ውስጥ አንገባም ብለን ሁላችንም አሁን እኮ ቀላል ነገር ነው። አሁን እየጠየቀኝ ያለው ቀላል ነገር ነው። እነሱ ማድረግ የሚችሉት ነገር ነው። እነሱ ሲፈልጉ ቀላል ነገር ከሆነ እነሱ ከሚያደርጉት አንተ ብታረገው ይሻላል። ገብቶሃል? ለምን እነሱ ራሳቸው ማስመርመር ይችላሉ። አንተ መምጣት እዚህ መጥተህ እዚህ እንትን ማለት ይናክል አልታየኝም። ይታየም አይታየም እኔ አይመለከተኝም። ግን ደግሞ ማድረግ የምችለው ቀላል ከሆነ ነገር አንዱ ይሄ ነው። እኔ ለእነሱም ተባበራቸው በቃ ምን ችግር አለ? ምንም ላደርግላችሁ ይቅርታ አድርግ። ለምን ለዚህ ከሆነ የጠራኝ ነገር እያዋሩ ነው። ሌላ ነገር እንዳደርግ አታስገድደኝ። ይቅርታ ሌላ ነገር በፊት አንተ ስለማከብር ነው እዚህ ጋር ደውዬ የጠራው ማለት ነው። ለምንድን ነው የማሰማው? ምን ላይ በቃ እንዝጋው። ይቅርታ አድርግልኝና እኔ ልሂድ፣ ስራ አለብኝ። ደግሞ ካሜራ ምናምን ይዘህ ነው ነግሬ ነበር። ካሜራ ይዤ ምናምን እንትን ልል አይደለም የመጣሁት። ስለዚህ ቀጠልኩ እኮ ካሜራ እንዳይኖር ብዬ መሰለኝ። የት አለ ካሜራ? ካሜራ አይታል እኮ። ታዲያ ምንድን ነው ስልኩን አፍንጫ ላይ የምትደግመው? ይሄን ነው ብቻ ላገኝ ራስ ስልክ አያያዜን ልትነግረኝ ነው የመጣ አንተ እንደፈለክ ለምን አዘጋጅልኝ? ምንድነው ይሉ ለምን እንደፈለክ አልይዘውም። አንተ ምን አገር ከፈኩ ማድረግ እችላለሁ ስልኬን ማለት ነው። አንተ ትጣላኛለህ። እረፍ፣ እግዚአብሔርን እረፍ። እኔ ካሜራ ይዤ አልመጣሁም። ይቅርታ አድርግልኝ። ሌሎች ሰዎች አሉ ፍቃደኛ ከሆኑ እነሱ ሊያሳዩ ይችላሉ እንጂ እኔ በእንደዚህ አይነት ነገር ውስጥ አልገባም። ምክንያቱም እነሱ ማድረግ የሚችሉት ነገር ስላለ እነሱ መጥተው ዲኤንኤ ማስመረቅ ካለባቸው እነሱ ያስመረምራሉ።
ታሳየኛለህ ወይስ አታሳየኝ? እኔ ሌላ ነገር ውስጥ መግባት አልፈልግም። ጸብ ምናምን አይመቸኝም ሲጀመር አይደለም። ና መሄድ አለብህ አንተ። የት ነው የምሄደው? አይደለም ይሄ ነገር መስተካከል አለበት። ሰማኛለህ? እኔ ማስተካከል ካልቻልኩ እና በቃ ምክንያቱም ታሳየኛለህ ወይስ አታሳየኝም? እኔ ማሳየት አልችልም። በቃ ማሳየት አልችልም። ታዲያ ለምንድን ነው ማሳየት አልችልም? በቃ ማሳየት አልችልም። ምንም መጥፎ ነገር ልታረግ አልችልም። እኔ ላይ ለምንድን ነው እንደዚህ የምታረገው? ሲጀመር ታሳየኛለህ ወይስ አታሳየኝም? መጥፎ ነገር እንዳደርግ አታስገድደኝ። ታሳየኛለህ? ምንም መጥፎ ነገር ልታረግብኝ አልችልም። ምክንያቱም ከኔ ጋር ምንም አይነት ግንኙነት የለም። ከዚህ አይደለም ታውቀኛለህ? ከዚህ በፊት ታውቀኛለህ? አታውቀኝም? አይደለም ታሳየኛለህ ወይስ አታሳየኝም? በስልክ ነው የምንተዋወቀው። በቃ እኔ አላውቅህም። በቃ ልሂድበት። ያለችበትን ቦታ ታውቃለህ? ታሳየኛለህ? አላሳየም። ምንም አታመጣም። አላሳየም። አላሳየም። ይሄ ነገር በጥሩ እኔ ለቀኝ ልሂድበት። ልቀቀኝና ልሂድበት። እንደውም ከኔ ጋር ትሄዳለህ። ከዚህ ወዲህ ትማለች። ያለችበትን እስክታሳየኝ ድረስ ብተው አልችልም። እሺ ለቀኝ ነው አሁን ያለችበትን ታሳየኛለህ? እኔ ምንም ላሳይ አልችልም። ካለበለዚያ ከኔ ጋር ንግልቅ አትልም። አለቀ። እኔ ጋር ትቆያለህ ማለት ነው። ምክንያቱም ያለችበትን ቦታ እስክታሳየኝ ድረስ ምንም የመጣው ነገር መምጣት ይችላል። ልብሴን ለቀኝ እኮ ታሳየኛለህ? ታሳየኛለህ? እሺ ለቀኝና እናውራ በስትክክል ማውራት ከቻልክ። እሺ እለቃለሁ። ግን ደግሞ በቃ ለቀኝና ልሂድበት። ቆም። እዚሁ የት ነው የምትሄደው? ቆም። እዚሁ ቆም። እናውራ። የት ነው የምትሄደው? ጠየኩህ በስነ ስርዓት መንገድ አልመለሰም አልከኝ። ተገቢውን እርምጃ መውሰድ እፈልጋለሁ። ወንድሜ አያገባኝም። በቃ አያገባኝም። የፈለኩትን ማድረግ እችላለሁ። እንደ ቤተሰብ የቻልኩትን ነገር ጥሬያለሁ ከዚህ በፊት በብዙ መንገድ ማለት ነው። ግን አሁን ማድረግ እኔ እንድትናደድ ምናምን ፈልጌ አይደለም። በቃ ማድረግ ያለባቸውን ራስህ ፈልገህ ያሉት ሆስፒታሎች ሙሉ ዞራ እሷን መፈለግ ትችላለህ። ቡታጀራ የናቅት ሰፊ ከተማ ሆነ ምናምን አይደለም። የትም መዞር አይጠበቅብኝም። ኦሬዲ ታሳየኛለህ። እኔ ላሳይ አልችልም። ሲጀመር ማለት ነው ታሳየኛለህ። ያለችበትን ታሳየኛለህ። እኔ ይሄን ነገር አስተካክለዋለሁ። አለቀ። እኔ አንተ ወስነህ በመጣው ነገር እኔ ላይ ማዘዝ አይችልም። ሲጀመር ማለት ነው ወስነህ ነው መጣ ያሳየኛል፣ ግዴታ ያሳየኛል፣ ይወስደኛል ብለህ ነው መጣው። እንደ ግዴታ ያርገው አንተ በኔ እንትን ወሳኝ ሆነ ነው ታሳየኛለህ። አለቀ በቃ እኮ። ለምንድን ነው ማሳየት? መፍትሄ መሰለኝ። መፍትሄ አይደለም እንዴ እኔ አለማሳየት? እሱ አይመለከተኝም፣ የራስ ጉዳይ። ግን ታሳየኛለህ። አለቀ። ተረጋግተህ አንተም ወደ መጣበት ተመለስ። ከፈለክ አትመለስ። እኔ የሚያገባኝ ነገር የለም። ለቀኝ እኔ የሚያገባኝ ነገር የለም እኮ አይደለ? ና ትሄዳለህ አልኩ።